ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ ደግሞ ላሳያችሁ የምፈልገው እስቲ ስንታችሁ ተሆኑ የምታስታውሱት ይሄ ጓቫ ይሉታል እዚህ ሀገራችን ዘይቱና የሚባለው የምታስታውሷላችሁ? እኔ ጅማ አባቴ ለስራ ተቀይሮ ቆይቷል። ብዙ ጊዜ ሆኖታል። እዛ ብዙ ይሸጥ ነበር፣ እንገዛ ነበር። ከመሸጥም አልፎ በየቤታችን ሁሉ ይገኝ ነበር ይሄ ዛፍና ይኸውላችሁ ይሄን ነው የሚመስለው። የምታስታውሷላችሁ? ጓቫ ይሉታል እዚህ ዘይቱን። እርግጠኛ ነኝ አሁንም አገራችን ሊኖር ይችላልና እዚህ ካስኮ ሲሸጥ አይቼ በጣም ይገርማል። ሽታው ደግሞ የሚገርማችሁ በቃ የድሮ ሜሞሪ ነው የሚያመጣው። አሁን እስቲ ውስጡን ቆርጠን እዚህ ላይ ደግሞ ሬሲፒውን ይጽፋሉ እዚህ ሀገር። እኛ ዝም ብለን ልጠን ነበር ምን በላው። እዚህ ግን ዝንጅብል ያስፈልገዋል፣ ሎሚ እና ትንሽ ማር ያስፈልገዋል ከውሃ ጋር። እንደዚህ አድርገን እስቲ እንስራው። ደግሞ ቆርጬ መጀመሪያ ላሳያችሁ። መጀመሪያ ጥብ አድርገን ቆርጬ አሳያችኋለሁ። እንደምታዩት ይኸው ቆንጆ አድርጌ አጥቤ አምጥቼዋለሁ። የሚያስፈልገኝን ደግሞ ሬሲፒው ላይ የተጻፈውን እዚህ ላይ የተጻፈውን አዘጋጅቻለሁ። ውሃ አመጣለሁ፣ ሎሚ የተጨመቃልኝ፣ ማር። እስቲ ቆርጠን እንየው ደግሞ በሰሃን። እስቲ ውስጡ ምን እንደሚመስል እንየው። አያችሁ ይሄ ነጭ ነው። እኔ ኢትዮጵያን በላይ ነበረው ፒንክ ነው። ፒንክ ግን የበሰለ ነው። ይኸውላችሁ እንዴት እንደሚጨመቅ ነጭ። ታስታውሱ ካላችሁ ኮመንት ላይ ጻፉልኝ። አሁን ሬሲፒውን ተከትዬ አዘጋጀዋለሁ። ይኸው እንደዚህ ላትኩት። እኔ ላትኩበት ምክንያት እዚህ ሀገር ፔስቲሳይድ ስለሚረጩ እንደው ለጥንቃቄ ብዬ ነው እንጂ ሬሲፒው እንደዛ አይደለም የሚለው ላዩ ላይ የተጻፈው። ኢንስትራክሽኑ ታያችኋል ብዬ አምናለሁ። For our English speaking viewers, here is the instructions. Okay, I peeled the skin because there's a pesticide issue here. So just for the safety reason, but the instruction doesn't require you to peel the skin. You can blend it together, but it's asking to remove the seeds from inside. እኛ በልጅነታችን ይሄንን እንበላው ነበረ። ምንም ደግሞ ችግር የለውም። ጉግል ማርጋችሁ ማየት ትችላላችሁ። ግን ለህፃናት ቾክ እንዳያደርጋቸው በማለት ይሆን ይሄንን ትንሽ ወጣ አድርግና ብሌንድ አድርገነው። ይሄው ጂንጀርም እዚህ ያለ፣ ሎሚ ያለኝ የተዘጋጀ፣ ኦርጋኒክ ሃኒ ያለኝ፣ አብረን ብሌንድ እናደርገዋለን። በሁለት ቀን ውስጥ ነው አሁን ወደ ቢጫነት የለወጠው እንጂ ስገዛው አረንጓዴ ነበር ከላዩ ቆዳ። በቃ እንደዚህ አድርጌ ጨርሼ እመለሳለሁኝ። ልጬው ጨርሻለሁኝ። አሁን ወደ ብሌንደሩ እናስገባና በሬሲፒው መሰረት እንፈጨዋለን። መጠኑን ባይናገርም እንግዲህ ውሃ 1 ብርጭቆ ያህል እጨምራለሁ። ዝንጅብሉን ጨምራለሁ። ሎሚ እጨምራለሁ። አንድ ላይ አድርገን እንመታዋለን። ውሃ ትንሽ ያስፈልገዋል የበለጠ ግን በዚህ አያችሁ እንዴት እንደሚያምር። ይበቃዋል ውሃ። ትንሽ ማር እንጨምርበት። ማር ጨምሩ ስለሚሉ ነው እንጂ የሚያስፈልገውም አይመስለኝም። 1 የሻይ ማንኪያ ያህል እጨምራለሁ። እንደገና ብሌንድ አድርገዋለሁ። አለቀ። አሁን ሲዱን ለማጣራት ያቸው አልፎ አልፎ የገባውን ሲድ
ፍሬውን ለማጣራት በዚህ በማጣለያ እናጣለነዋለን። ያመለጠው ሲድ አሁን ይሄ ምንም ሲድ የለውም። ለልጆቻችሁ ብትሰጡት በብርጭቆ ላይ እናቀርበዋለን። ይሄው እንግዲህ ያለምንም ሲድ ውስጡ ፍሬ የለውም። በጣም ቆንጆ ነው። ይሄ ከትንሽ ነው እንግዲህ የሰራሁት። ይሄ ሁሉ ገና አለ፣ የተረፈ ብዙ አለ። በጣም ቆንጆ ነው። ማሩን መጨመር ማድረግ ይቻላል እንደፈለግን። ዝንጅብሉም ይሰማል፣ ሎሚውም ይሰማል። በጣም ቆንጆ ነው። ለጤናም ቆንጆ ነው። አይታችሁት እንደወደዳችሁት ተስፋ አድርጋለሁኝ። ኮመንት፣ ላይክ፣ ሰብስክራይብ አድርጉ እና ሀሳባችሁን ደግሞ አሳውቁኝ። በሚቀጥለው ቪዲዮ እስከማያችሁ ደህና ሁኑ።